ለምን የሰራው ነገር ትክክል ስላልሆነ ደመቀን ድፍን ኦሮሞ ወጥቶ ቢቃወመው እኔ አልናገርም። ሳይድ አልይዝለት። አማራ ስለሆነ ነው እሱን የጠሉት አልል። ስራው ነው ያስጠላ። ስራው ነው የሚያስወቅሰው። ስለዚህ አሁንም የምታረጉት ነገር አሁንም የምትሰሩት ነገር በጣም በጣም ስላሳፈረ ነው። ስላልጋገዝና ዘባችሁ ቆም ብላችሁ ስላላያችሁ ያንን ነው እኔ መነግራችሁ በደንብ አድርጌ። በተቻለ መንገድ ቢያናግሩት ጥሩ ነው። ያስ ሊያስማማኝ ይችላል። ቁጭ ብዬ አጋጣሚውን መጠቀም ብችል ባናግረው ቁጭ ብዬ ለምንድነው የሚደረገው? ከምን አኳያ ነው? ይሄን አልሰማሙ፣ ይሄ እንደዚህ ያልሆነም ወይ ብለ መጠየቅ መልካም ነገር ነው። ካልሆነ ግን በተሰማቸው ስሜት መናገራቸው ወንጀል ነው ብዬ አላስብም። መጀመሪያ ጊዜ በዮኒ ማኛ ኢንቫይት ሲደረግ ጋይ እዚህ ጋር አይቼ ቀድምም ኢንቫይት ሚ ስትል አንተም ማስገባቴ ነው የሚገርም። ካንተ ጋር ማውራት በጣም ፈልጋለሁኝ። መልካም መልካም። ለመጀመሪያ ጊዜ የገባሁት ቪዲዮን አይቼዋለሁ፣ ብዙ ጊዜ እከታተላለሁ። በሰል ያለ ፖለቲካ ነው የምትናገረው። ታንክ ዩ even though I don't support your politics. ግን ኦፕን ስለሆንክ መጀመሪያ አፕሪሼት አደርጋለሁኝ። Thank you brother. በተረፈ ቅድም የሰራውን ቪዲዮ አይቼዋለሁ። እኔ የኢትዮጵያን ባለስልጣኖች ባገኝ መሳደብ ሳይሆን ቁጭ ብዬ የህዝብን ችግር ጠይቄያቸው አስረዳቸዋለሁ ያልከው I agree 100%. አሁን ያለው መንግስት እቃወማለሁ፣ አልደግፍም። ግን ትናንትና ታከለ ኡማ ላይ የሆነው ነገር በጣም የወረደ በጣም የሚያሳፍር ነው። እሱን ማዋረድ ሳይሆን የተዋረዱት ቪዲዮ እየቀዱ ሲከተሉ ሲብሯቸው ብያምናለሁ። ለምን መሰለህ? የኢትዮጵያ ችግር የሚፈታው በስድብ አንዱን በማዋረድ ሳይሆን ትክክለኛ አንተ እንዳልከው ቁጭ ብሎ በመነጋገር ብቻ ነው። እንደዛ ብያምናለሁ። ለህዝባችን የምናስብ ከሆነ ስፔሻሊ የአማራው ማህበረሰብ ዲያስፖራ ያለው ሀገር ቤት ላለው አማራ የሚያስብ ከሆነ ህዝቡ በሰላም እንዲኖር የምፈልግ ከሆነ ከኦሮሞ ጋር ዲል ማድረግ አለባቸው እንጂ ኦሮሞን እንዳለ ጠቅላላውን ኦሮሞ እንደ ጠላት ፈርጃቸው ጋላ አይረባም ጋላ ኢትዮጵያ አይደለም እያላችሁ እስከ መቼ ነው አብረን መሄድ የምንችለው? ስናስበው ሀገር ቤት ያለው ኦሮሞ ይሄን ሁሉ ስድብ ሲሰማ ምን ያስባል ብለህ ታስባለህ? ዮኒ ማኛ አሁን አማራ ክልል ያለው አማራ ችግር የለበትም፣ ግን ኦሮሚያ ውስጥ አማራና ኦሮሞ ጎረቤት ሆኖ አብሮ እየበላ እየጣም ይኖራል። አሁን ለነሱ ጠላት እየፈጠራችሁ አይደለም? እንዴት ይታሰባል? ስታስበው ዮኒ ማኛ ጥሩ ምንድን ነው የማየው? ሁልጊዜ ምን ያሁን ህዝብና ፖለቲከኞችን ለይቼ ነው የማየው። አንተም እንደዛ ይመስለኛል። አንዳንዴ አሁን ለምሳሌ ዝም ብሎ ተነስቶ አንዱ የኦሮሞ ተወካይ ነኝ ሊል ይችላል፣ የአማራ ተወካይ ነኝ ብሎ ያዙ ሊቀቁ ሊል ይችላል። እንዲሁም የትግራይ የሌላም ብሔር ማለት ነው። ማንም አልወከለውም። በነገራችን ላይ ምን ያደርጋሉ? አንዳንዴ ሄት ስፒቾች ይኖራሉ። የብሽሽቅ ፖለቲካ አለ የምታየው ነው። ይጥፋን ብትል ማጥፋት አትችልም። እሱ ይጥፋ ቢባልም ማጥፋት የማንችለው ፖለቲካ እሱ ነው። አሁን ለምሳሌ እንዳልኩ ሪያክሽን ያደረጉት እነዚህ ሰዎች ከብልጽግና ጋር ያልተስማሙ ናቸው። ብልጽግናም በጣም የሚጠሉ ልጆች ናቸው እዛ ቦታ ላይ የነበሩት። አማራ መሆናቸው አለመሆናቸው የሚያውቀው ሰው የለም። አሁን ለምሳሌ የትግራይ ልጅ ለብቻዋ ታከለን ተመሳሳይ ስድቦች ሰድበዋለች። ጄኖሳይደር ነህ፣ ገዳይ ነህ፣ ሌባ ነህ እያለች እየተከተለች ቪዲዮ ሰርታለች የትግራይ ልጅ። እሷን ምንም የተናገረ ሰው የለም። ካየ አብዛኛው እሷ ላይ ፎከስ አላደረገም። ፎከስ ያደረጉት የትኛው ላይ ነው? በአማርኛ እየተከተሉ አንተ ሌባ፣ አንተ ምናምን እያሉ ነው የመጡት። እኔ ልጠይቅ እዚህ ጋር በመጀመሪያ ስለታከለ ስለምናወራ ማለት ነው። ደመቀ መኮንን ቢመጣ እነዚህ ልጆች እንደዚህ ተከትለው አይሰድቡትም? ይሰድቡታል። ሙልጭ አድርገው ነው የሚሰድቡት። ገባ? ሌላው ጋር እመጣለሁ።
አይመስለኝም ዮኒ ለምሳሌ አሁን እዛው የምታየው ታከለ ኡማ ሳይሆን ለኦሮሞ ያላቸውን ጥላቻ ነው የሚያሳየው ለምሳሌ በጣም ጥሩ ጥያቄ አንተ እንዳልከው ኢንዲቪጁዋሎች ናቸው እነሱ ብሔርን አይወክሉም ያልከውንም አግሪ አላደረግም ለምሳሌ ያለው የአማራ ኤሊት ያለው የአማራ ፖለቲከኛ ያለው የአማራ አክቲቪስት ጠቅላላው ሀሳቡ ከተመሳሰለ ችግሩ የአንድ ሰው አይደለም ማለት ነው ሎክ አዳምጣለሁ ችግር የለም የኢትዮጵያን የአማራውን ዩቱብ በጣም ካተራለው አንተም ካተራለው እንዳውም አንተን በጣም ፌር ለማዳመጥ እንኳን ዝግጁ ነህ አትሊስት ሌሎቹ እንዳለ ኦሮሞን ቆሻሻ አድርገው የማይረባ ሀገር መምራት የማይችል እንዳውም ኢትዮጵያዊ እንዳልሆነ አድርገው ቁጭ ያርጉታል በሚዲያ ላይ ወጥተው በሚዲያ ከትሪስት ጀምሮ ቶፒካቸው ኦሮሞማ ነው ኦሮሞማ ዘላ ነው ሶ በዚህ አይነት አካሄድ ማጆሪቲው ኤሊት የኦሮሞ ጥላቻ ከታየበት ማጆሪቲው የአማራ ፖለቲከኛ ኦሮሞን በመጥላት ላይ ብቻ ፖለቲከኛ የሚሆን ከሆነ ወደፊት ብዙ ጊዜ አለን አንድ ነገር ላይ ጉርቤት ሆነን የምንኖር ህዝቦችን እያራራቃችሁ ነው ወይስ ይህን ህዝብ እያቀራረባችሁት ነው አሁን እኔና አንተ ያለነው ዲያስፖራ ነው አንተ በአሜሪካ ነህ እኔ በአሜሪካ ያለነው አይደል ለእኔና አንተ መናገሩ አይከብድም ያፈልገውን መናገር እንችላለን ግን እዛ ሀገር ቤት ጉርቤት የሚኖረውን ህዝብ እያራራቅ ነው ወይስ ይህም ማሰብ አልቻልም የአማራ ፖለቲከኞች የአማራ ኤሊቶች ተማርን የሚሉት ይሄን ነገር እንዴት አርቆ ማሰብ አልቻሉም this my question always ዮኒ አንድ ነገር ልንገረው ለሱ አንዴ አንድ ጥያቄ አለኝ ኦኬ አንተ ራሱ እስካሁን ድረስ ስንት ታሪኮችን ታወራ ነበር ስለ አማራ ጥላቻ ስለ አማራ የሆነ ነገር ብዙ ነገር ታወራ ነበር እስቲ ንገረኝ አማራ ነክፈ ብዙ ነገሮች እስቲ ንገረኝ ያልኩትን ንገረኝ I'm here አሁን ምንም ነገር አይደለም ስታወራ ነበር ያልከውና እስቲ አንድ ያልኩትን ቃል በቃል ማውራት የለብኝማ ኖ አይ ትናገራለህ ካልከው ያለውን ከፊሉን ብትነግረው ጥሩ እኮ ንገረኝ ምን ችግር አለው እኔ አሁን ብዙ ጊዜ በኦሮምኛ ስለሚሰራ እኔ አልሰማውም ያልኩትን በኦሮምኛ ነው በአማርኛ ዛሬ አውርቻለሁ በአማርኛ ተናግሬያለሁ ዛሬ እስቲ ኮት አድርግና የአማራን ህዝብ የሰደብኩበትን አንድ ነገር ስለ አማራ መስደብ ሳይሆን ለአማራ ጥላቻ አላት የለኝም ለምን ፈዋድ ምን አደረገኝ አማራ አማራ ምን አደረገኝ እያወራሁት ያለሁት የአማራው ፖለቲካ መሪዎች የአማራ ኤሊቶችን ማሰብ የሚችሉትን ነው እንጂ የአማራ ምን አደረገኝ ስለዚህ እኔ ደግሞ ልናገር ስለጠየቀኝ ጥያቄ እኔ ግን ያልከውን ብነግረኝ ቆንጆ ነው አሁን ፓብሊክ ላይ 2200 ሰው እየሰማ ነው የአማራ ጥላቻ አለ ስትለኝ እንዲህ ብልሃል ብትለኝ በጣም ቆንጆ ነበር እንዲህ ሳይሆን አንተ ላይክ አሁን ሰው ላይ ስላልከኝ ሰው የኔን አይዳ በሌላ እንዳይወስድ ጨፌ በዚህም በዚህ ቀን አማራን እንዲህ ብለህ ነበር ሰርባል ብልና ንገረኝ ከሌለ ግን የውሸት ነው ማን ነው አይደል እኔ አሁን ለጠየቀኝ ልመልስ እኔ ብዙ ጊዜ ቪዲዮን አላየሁም የዛሬውን አይቼዋለሁ የዛሬውን በደንብ አይቼዋለሁ በቃ የተሰማን ስሜት ተናግረሃል ያንን ነው የምለው ግን እኔ ለጠየቀኝ ጥያቄ የምናገረው ምንድነው የኔን ልንገርህ የኔ ምንድነው የምናገረው አሁን ለምሳሌ ወለጋ ላይ መቼም አንድ ክልል ተጠያቂ እንደሚሆን ታውቃለህ ወለጋ ላይ ለሚፈጠረው ችግሮች በሙሉ ለሚፈሱ ደሞች በሙሉ ተጠያቂው አንደኛ የኦሮሞ ክልል መንግስት ነው እሱ እንደምትቃወም ነግረኸኛል ተቃዋሚ ነህ እዛ ክልል ላይ የሚፈጠረው ማንኛውም የንጹሃን ደም ተጠያቂ የኦሮሞ መንግስት ነው አማራ ክልል ላይ ለሚፈጠረው ለኦሮሞም ለአማራውም ተጠያቂ ሀገሩን እየመሩ ያሉት ነው ለአማራውም ህይወት ወለጋ ላይ እየሞተ ያለው አማራውም ኦሮሞም ነው make sure this yes I always say that
እኔ አሁን ኦሮሞም እንደሚሞት ወለጋ ላይ አውቃለሁ፣ ተናግሬበትም ሰርቼበትም ቪዲዮ አውቃለሁ። አማራው ብቻ አይደለም ግን በአብዛኛው የሚሞተው አማራ ነው። አማራ በዘሩ፣ ኦሮሞ ግን በፖለቲካ ነው የሚሞተው። ልዩነቱን ማወቅ መቻል አለብን ብሮ። ገብተዋል። ኦሮሞ የሚሞተው እዛ በፖለቲካ ልዩነት እርስ በራስ ባለ ፖለቲካ። ዮኒ አማራው በዘሩ ይሞታል ካልክ ኦሮሞ በዘሩ ይሞታል። ኦሮሞ ነው። አሁንም ይሄን መልስልኛ፣ አዳምጠኛ። እኔ ባለፈው አንገት ቆርጠው ሰቅለው ሲጨፍሩበት ከወለጋ አማራ ክልል ወስደውን ጀግነት የሰው ጭንቅላት ላይ ሲጨፍሩ የነበሩት እኮ ኦሮሞን የገደሉት በማንነቱ እኮ ነበር አይደል? በጣም ጥሩ። እሱን እኮ ነው የምጠይቀው። አሁን እኔ የምልህ ምንድን ነው አሁን በደንብ አድርጌ የምነግርህ የቱ ጋር ነው? ኦሮሚያ ክልል ላይ ኦሮሞ ከኦሮሞ ጋር ከተጣላ በፖለቲካ ወደደም ጠላም የራሱ ፖለቲካ ነው፣ የኦሮሞ ፖለቲካ ነው። አግሪ አሁን ያሉትን ስህተቶች እነግርሃለሁ። ያሉትን ስህተቶች በአማራ እመጣልሃለሁ። አሁን ላለው ግን ኦሮሚያ ላይ በሚገደለው አብዛኛው የኦሮሞ ህዝብ የሚገደለው በፖለቲካ ልዩነት ነው። እርስ በራስ ኦሮሚያ ክልል ላይ በፖለቲካ ልዩነት ብልጽግናን የሚደግፋለ የማይደግፋለ የፈኖ ክልላ የፈኖ እንግዲህ አሁን የእሱም ጉዳይ ልምጣለ። ምን ይሆናል አሁን ቀድመ ብዙ ጊዜ ሲገደል አንድ ሰው ሪያክት ማድረግ ይጀምራል። ሪአክሽን ነው የመጣው። ለምን ብትለኝ አሁን ለምሳሌ ወሎ ላይ የሚኖሩ ብዙ የኦሮሞ ልጆች አሉ። ጎጃም ላይ የሚኖሩ ብዙ የኦሮሞ ወንድምና እህቶች አሉ። ሸዋ ላይ የሚኖሩ ብዙ የኦሮሞ ወንድምና እህቶች አሉ። እነሱ ላይ ኦን ፐርፐዝ ታርጌት ተደርጎ የተሰራ ፖለቲካ የለም። ኦሮሞን ግደለው፣ ኦሮሞ ስለሆነ ብቻ አጥፋው የሚል ፖለቲካ አልተሰራም። አንዳንዶች ደግሞ ለፖለቲካ ጥቅም የሚሰሩ ሰዎች እንዳሉ መርሳት የለብንም። ብዙ አይደለም። አሁን ለምሳሌ አንገት ተቆረጠ ብለህ የምታወራኝ የሰው ልጅ መቆረጥ የለበትም፣ እንደዛ መደረግ የለበትም። 100% እስማማለሁ። 100% ግን ለ5 ዓመት ያህል እዛ ኦሮሚያ ክልል ላይ የአማራ ልጅ በዘሩ ብቻ ይጨፈጨፍ ነበር። እንደዚህ የሚያደርጉ ሰዎችን ስታገኝ አንተ ምን አይነት ሪያክሽን ነው የምትወስደው? እኔ በጭራሽ የሰው የንጹሃን ደም እንዲፈስ እንኳን አማራ የነጮችም ደም እንዲፈስ አልፈልግም። ግን ተደርጓል። ዮኒ ሎክ ኢትዮጵያ ውስጥ ለምሳሌ ወሎ የወሎ ኦሮሞዎች ከአምቡላንስ አውርደው ወደ ሐኪም ቤት የሚለውን አምቡላንስ አውርደው ቁስለኞችን ያረዱ እኮ የአማራ ፈኖች ናቸው አይደለም? ይህን ሁሉ እናውቃለን። ከመኪና ላይ ገበሬዎችን ምንም የማያውቁትን ተሳፍረው የሚሉትን እያወረዱ የረሸኑት የአማራ አክቲቪስቶች ናቸው። ኦሮሞ ግን ፋኖ አይደለማ። ፋኖ ብለን አንሄዳ። አንዱ መጥቶ ሲደባደብ ፋኖ ነኝ ብሎ አሁን ለምሳሌ በኦሮሞ ፖለቲካ ብትሄድ እኔ ይሄ ነኝ ብሎ ይወጣል። ከነ ባንዲራው ገብቷል ብሎ ይወጣል። በአማራው በኩል ፋኖንን እያሉ እኮ ነው አይደለም እንዴ ገዳዮቹ? ከመኪና ላይ አውርዶ መኪናውን ሙሉ እስካና ሙሉ ሰው እያወረዱ መኪና ነው አትምታው ብሎ በጥይት የቆሏቸው ኦሮሞዎች እኮ ናቸው። ከአምቡላንስ አውርዱት። ማን ነው ይሄን ሴራ የሰራው? ኦሮሚያ ክልል እኮ ነው ይሄ ነገር የተደረገው። ታሪክ የተፈጠረው ኦሮሚያ ክልል ነው። ሎክ አይደለም ዮኒ ማኛ፣ ይሄ ክልል የተፈጠረው ኦሮሚያ ክልል ታሪክ ዮኒ ማኛ ነገር የተፈጠረው ዮኒ ማኛ ሎክ እኔ አሁን ኮንሰርን ይሄ አይደለም። for how long we going to continue doing this? look ይሄ ነገር እንዴት ነው መጨረሻውን የሚያገኘው? ሶሉሽኑን ነው የምትል? ሎክ አማራውም እየሞተ ነው፣ ኦሮሞም በማንነቱ እየሞተ ነው። የኦሮሞና የአማራ ልዩነቱን መሰለኝ። የኦሮሞ ኤሊቶች honestly speaking የአማራ ንጹሃን ያለ ምንም ጥፋት እንዳይገደሉ ይቃወማል። ብዙ ጊዜ ይናገራሉ የኦሮሞ ኤሊቶች። የአማራ ኤሊቶች በተቃራኒ ኖ እነማ የተናገሩትን ንገረኝ። እንዴት የተናገሩትን? እኔ ራሴ ተናግራለሁ። በኦኤምኤን ሚዲያ ላይ ወጥተው ኩሽ ሚዲያ ላይ ወጥተው በወለጋ የሚሞቱት ኦኤምኤን ላይ ወጥተውማ እንዳለ የነፍጠኛን ቤት አቃጥል፣
ነፍጠኛ የተባለውን ከኦሮሚያ ክልል ግደል ብለው የወጡ አሉልን። እንኳን ኦኤምኤን ወጥተው አማራ እንዳትነኩ ሊሉ ዩኒ ብደሳል ነገር የስ ይብደሳል ኦኤምኤን ላይ ወጥተው እንደዛ እንዳውም የኦሮሚንቶ እንደዛ ያለ ኦሮሞ አንተ ኤቪደንስ አለ? አማራ ያለ ኦሮሞ አለ? አዎ በቪዲዮ ነው የምነግርህ። የሆነ አንድ ነገር ልናገር በቪዲዮ እኔ በማስረጃ በቪዲዮ አይደል እንደሚገሉት በማስረጃ ነው የምነግርህ። እንደዚህ ብለው ኦኤምኤን ላይ በተለይ መቼ መሰለህ ይሄው ነው አጫሉ የተገደለ ጊዜ ወጥተው ኦኤምኤን ላይ ይሄን አስተላልፈው እንዴት ኦኤምኤን አያወግዝም ተብሎ ራሱ ተሰድቦ ከዛ በኋላ ነው ቪዲዮ የተነሳው። ለታሪክ ብቻ አስቀምጨዋለሁ ቪዲዮ ኦኤምኤን ላይ ብቻ አይደለም አማራ እየገደሉ የቀረጹ ብዙ ቪዲዮዎች አሉ። አማራ ቆይ አንዴ በመሀል ሳይሆን በተራ ብናወራ ደስ ይለኛል። ምን አለ መሰለህ አብዛኛውን የምናየውን ለምሳሌ ኦሮሞ ተሰድቧል ተንቋል ትለኛለህ። አማራ አልተሰደበም ወይ እስቲ ንገረኝ። አሁን ለምሳሌ በኦሮሞ ስድብ እንዳለ አማራው ደብተራ፣ ጠንቋይ፣ ሰፋሪ፣ የሚኒሊክ ቡችላ፣ ቡዳ የማይባለው ስድብ የለም። ለማኝ ቆማጣ ይባላል አማራው። ኦሮሞ ስድብ አለ፣ በትግራይ ብትሄድ ስድብ አለ። ያ ግን ሞር ደሞ የተወሰደ የተገደለ የሚመስለው በአብዛኛው የኦሮሞ ወንድምና እህት ነው። እነሱ የሚሳደቡትን ግን አያዩ። ለምትሰድበኝ ስድብ ተመጣጣኝ ስድብ ከሰደብኩ you shouldn't be mad. ስድቡን ሁለታችንም ማቆም አለብን። It is not about getting mad, Yoni Manya. Of course it is. What I'm talking is how we're going to fix the future of these people. Thank you. Look, ይሄን ዳማ ማህበረሰብ አሁን ኦሮሚያ ውስጥ እኮ over 10 ሚሊዮን አማራ እኮ አለ። ትክክል። እኔ የተወለድኩበት ከተማ ግማሹ አማራ ነው፣ ግማሹ ኦሮሞ ነው። ትክክል። በሰላም ነው አብሮ የሚኖሩት። እዚህ ሶሻል ሚዲያ ላይ የሚወራው የኦሮሞን ጥላቻ በተራ ዱርዬ ሳይሆን በአማራ ኤሊት ፕሮፌሰሮች፣ ዶክተሮች የኦሮሞን መንቋሸሽ ይሄ ሀገር ቤት አብሮ ያለው ህዝብ ብሰማ what do you think could be their reaction? የኦሮሞ ብዛት ግን አንቋሻሹ ይሄን ነገር እስቲ ፌር ሁንልኝ የሚሰጥንን ሁኔታ ኤቭሪዴይ ይወጣ ዮኒ እንዲናርገው let us level them. look የቲክቶክ ዋንበዴዎች ያልተማሩ እነዚህ ተዋቸው። እኔ ያልኩ ያለሁት በኤሊት ደረጃ ያሉት በዶክተር ፕሮፌሰር ደረጃ በፖለቲካ ፓርቲ መሪነት ደረጃ ያሉት እኮ ነው የምልህ። ለምሳሌ በዛ ደረጃ ያሉት ኦሮሞዎች ሁልጊዜ ንጹሃን እንዳይሞቱ ይታገላሉ። ኢንክሉዲንግ መሮ ድርባ የኦኤልኤፍ መሪ ባለፈው ቪዲዮ ላይ ተናግሮ እኛ ንጹሃን አማራን የምንገልበት ምንም ምክንያት የለንም፣ እንዳውም እየጠበቅናቸው ነው። ይሄን ለማጣራት ከተፈለገ ሶስተኛ አካል ገብቶ ማየት ይችላል ብሎ ተናግሯል። እሱ የኦላ መሪ ነው አይደል? ተናግሯል። ገብቶ ያጣራ የለም። ግን በአማራ ኤሊት አይ ይሄ ኦሮሞ መሳደቡ አያዋጣም፣ ይሄ ህዝብ ወደፊትም አብሮ የሚኖር ነው፣ ብንለያይ እንኳን ጎረቤት ነን፣ እንዳትነኳቸው የሚል አንድ ከአማራ ኤሊት አለ? ዮኒ አማራ ሲሞት ማን እንዳይነካቸው ማን እንዳይል ያለ ማን አለ? የሁላ አማራ ህዝብ ሲጨፈጨፍ አንተ እኮ አሁን ኦሮሞን ወክለን እያወራ ያለው። አንዴ ማኪ አንዴ ይህ እስቲ በዚህ ላይ ያለሽን አስተያየት እስቲ ንገሪ። ኦኬ እሺ፣ አመሰግናለሁ። ቢሆን በዚህ ልክ የአማራ ጥላቻ እያዩበት እገኛለሁ ወንድሜ ላይ። በነገራችን ላይ ታከለ ኡማ የኢትዮጵያ ባለስልጣን የነበረ ሰው አይተችም ማለት ማንም ሰው ማንም ኢትዮጵያዊ የሆነ ሁላ የመተቸት መብት አለው። ይሄ ሰውዬ እኮ የኢትዮጵያ ባለስልጣን የነበረ ሰውዬ ነው።
ኦሮሞን ብቻ አይደለም እኮ ሲያስተዳድር የነበረው እናንተ አሁን ኦሮሞን ብቻ ሲያስተዳድር እንደነበረ እየገለጻችሁልን ነው እንጂ የኢትዮጵያ ባለስልጣን አይደለም። ወለጋም ሲያስተዳድር ወለጋ ላይ እኮ ብዙ አማሮች ብዙ ትግሬዎች የተለያዩ ብሔር ብሔረሰቦች አሉ። እዛ ነገር ላይ ለሚፈጠረው ነገር ሁላ ከተጠያቂነት ሊያድነው አይችልም። እንደማንኛውም ኢትዮጵያዊ እነዛ ሰዎች ወቅሰውታል፣ ተናግረውታል። ይሄ ደግሞ ያለና የሚኖር ነው። እንዴት አትናገሩ ትላላችሁ? በደንብ ሲገደል የነበረው አማራው አንተ ነፍጠኛ ነህ እየተባለ አንድ ጫታን በጻፈው መጽሐፍ በዛ የተነሳ የሚኒሊክን ታሪክ እያነሱ ዛሬ ላይ እየጨፈጨፉ ያለው ማን ነው? ተው እንጂ የሚዬን ወዳብዬ ማድረጉ ጥሩ አይደለም። ሰው ባያችሁ እግዚአብሔር ያያችኋል። እስቲል አሁን አማራው በሚኖሩበት ቀዬ እየሄዱ የወለጋውን ተወሽ ወለጋ የነሱ ክልል ሆኖ ነው እንበል። ሸዋ ላይ ሄደው የጨፈጨፉት ምን ነበረ? ሸዋ ላይ እየሄዱ ሲጨፈጭፉ የነበረው አማራውን ከቀዬው ውጣ ነፍጠኛ የሚኒሊክ ልጅ እያለ የሚሳደደው ኦሮሞ ቢሞት በራሱ በኦሮሞ እጅና እጅ ብቻ ነው። ገባህ አይደለ? እናንተ መጀመሪያ የሰው ልጅ አይሙት ብላችሁ ውስጥ ተቃውሙ። የሰው ልጅነት ይቀድማል። ለሰው ልጅ ታገሉ ነው ከዛ በኋላ ለራሳችሁ የምታገሉት። አንድ ሳይድ አድርጋችሁ አታውሩ። ታከለ ኡማ ባለስልጣን ነው። እንደ ባለስልጣንነቱ ማንኛውም ኢትዮጵያዊ ይተቸዋል። ኦሮሞ ስለሆነ ሲጀመር ኦሮሞነቱን እኮ የሚገልጽ ምንም አይነት ነገር የለም እኮ። አንተ ኦሮሞ ሆነክ እንዴት ኢትዮጵያን ታስፈጃለህ እንኳን ያለው ሰው የለም። ታከለ ኡማ እንደ አንድ ባለስልጣን እንደ አንድ የብልጽግና ፓርቲ ተወቅሷል። እነዛ ሰዎች እንኳን ወቃሾቹ እግዚአብሔር ምስክሬ ነው ማንና ምን እንደሆኑ እንኳን አይታወቁም። ገና ለገናው የአማራ ጥላቻ ስላለባችሁ አማራው ላይ ዘላችሁ የሆነ ነገር ይፈጠር አማራ ላይ አጣርሰኝ ከይቅርታ ጋር ወንድሜ። እኔ ሰው ሳወራ በመሀል የሚገባብኝ አልወድም። የትግራይ ልጆች ዛሬ ብሽሽቅ ይዘዋል። አማራ በማንም እንደዚህ አይነት ስነ ልቦናም አይሰማም።